የሎጂኩ ይገባኛል ጥምረት የተለያየ አላያንስ የሚፈጥሩ ኃይሎች ይገባኛል ራሽናሉ ይገባኛል ለምሳሌ የትግራይና የኤርትራ ኃይሎች ለምን እንደሚስማሙ ለምን እንደተቀራረቡ it was necessity እሱ ነው ገፍቶ ያደረጋቸው ይሄንን በደንብ ረዳ ሊቀራረቡ የማይችሉ የፋኖና የወይሌ ኃይሎችም ሊቀራረቡ የሚችሉበት ምክንያት ይገባኛል ግን it has to go beyond that we have to think ትግራይ ፖስት TPLF ኢትዮጵያ ፖስት አብይ ቤቱን ያቃጥላል ብለህ እየሰጋው ያለው ፋክተር ምንድነው እዚህ ጥምረት ውስጥ ጠለቅ ያለ ውይይቶች የሉም ስምምነቶች የሉም ታክቲካል ነገሮች ናቸው ይሄዱ ያሉ ኮንትራዲክሽኖች አድሬስ እየተደረጉ አይደለም ያ ብቻ ሳይሆን ወደ አላያንስ ስትገባ ወደ ታክቲካል እንኳን ሲገባ አንዳንድ መሞረድ ያለበት ልዩነቶች ሊሆኑ በሬና ባንተ ማከል ሊሆኑ ይችላሉ ስንስማማ ግን አትሊስት እነኛን ልዩነቶች ወደ ኋላ ማቆየት መቻል አለበት አትሊስት አሁን ላነካቸው ማቆየት መቻል አለበት እስካሁን እንደሱ ያረጋው አይመስልህም አሁንስ ጉዳዮቹ ላይ መስማማት ይችላሉ በነገራችን ላይ ወይስ ሜካኒዝሙ ላይ ነው መግባባት ያለበት የመፍታት ሜካኒዝሙ ላይ ስላላየሁት እስካሁን ካየሁት ለመገምገም እንግዲህ ያው ችግሩ የወታደራዊ አላያንሶች ችግሩ ነው ታውቃለህ ሚስጥራዊ ናቸው ለዛ ነው እኔ ፖለቲካ ቢቀድም ይሻለኛል ከወታደራዊ ፖለቲካው ወታደሩን መምራት አለበት ወታደሩ ፖለቲካውን የሚመራ ከሆነ አስቸጋሪ ነውና ሎጂኩ ይገባኛል ለምን የሚሄዱበት አታርጉ አይደለም ይያልኩ ግን ጠለቅ ማለት አለበት ህዝቡ እየተነሱ ያሉ ጉዳዮች ሰላም ይመጣል ብዬ አላስብም ነገር ግን ያንን አብይን